ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስት መረጃ ነው። በጉዳዩ ላይ አዲስ ነገር ካለ የማቀርብላችሁ ይሆናል። ፎሎ ማድረግ አዳዲስ መረጃዎችን መከታተል ትችላላችሁ። አዶናይ ታሰረ ምን አድርጎ? ይጥናጃ መንግስት በስማው ድፍስ ቅዱስ ያገኘው ነው እንደሚያዝረው እንዴ? አሁን እኔ ገረመኝ። እነ ጆሲን እነ ምናምንን ልብስ መጥፎ ልብስ ለትውልድ የማያስተምር ነው ምናምን ብሎ ታስረው ያሉትኛ አሁን እነሱን እና ለምን ባዶ ራቆትን የሚሄዳለው የተቸገረውን ደሃን ባህላችን አይደለም ብላችሁ አታስሯቸው እንዴ? ባዶ እግሩን የሚሄድ ያለውን ሰውዬ ባህላችን አይደለም ብላችሁ ለምን አታስሩትም? ጥናሻ የሆነ መንግስት ደግሞ አራ በፈጣሪ ስም አንተን ከዚህ የአፍሪካ ምድር ላይ በእንቁሮ የሚያስወጣት አጣ ጀዝባ ከምሬም ኮን ማርያም እኔ ገረመኝ። የጆሲን የእንትናን እንትን ስንት ደሃ ለደባው ባዶ ራቆቱን ባደብታንት የሚሄድ ማርያምን ዋ እስማው ለፈስ ቅዱስ ተው አትበሉኝ። ተው አትበሉ ማርያምን እንዴ እንደሆነ ጋር አልገባ ስባ አሌክስ ተናገረ ብላ አሌክስ ተሳደበ ብላችሁ ደግሞ ተሳደቡ። እኔ ሀገሬ ስለማልገባ ነው። አንዱን አውቄያለሁ። ገባችኋ? ነገር ቤት አውቃለሁ። ኦኬ መግባት እንደማልችል ኢትዮጵያ ላይ ያለው አጅሪት በሙሉ እንደዚህ አፋውን ከፍታን እየጠበቀች እንደሆነ ስለማቅ አገሬን ስለማልገባ ስለማቅ ነው የምሳደበው። አሌክስ ተሳደበ ብላችሁ ደግሞ ኢትዮጵያ ሀገር ላይ ያላችሁ ተአውሩ፣ ወይም ደግሞ ሌላ ሀገር ያላችሁ መግባት የምትፈልጉ ሰዎች ካላችሁ ደግሞ አውሩ። ነገ ትታነቃላችሁ። ከምሬ ነው። እኔ አልገባም ሀገር ቤት ማቀው ሰው ነኝ። በደንብ አድርጌ ማቀው ከጥንቱን ከውስጥ ያለው ሰው ስለማቅ ነው። እኔ መግባት አልችልም። ማርያምን አልችልም። እኔ እናቴ ትምት አልችልም። መግባት አልችልም። ታግጃለሁ። ኦኬ ብላክ ሊስት ላይ የገቡት ከብላክ ሊስቱ የገቡ ሰዎች አንዱ ነኝ። መግባት አልችልም። ለዛ ነው የምሳደው። እና ደግሞ የጆሲ የምናምን ጀዝባ ሆነህ ነው እንጂ በተለያኛው ሰው ብሎ ማምጣልኝ ማነው ስሙ? ሱሪው ላይ እንደዚህ ያለ ሱሪ የለበሰው ሰው ያላ ጥቁር ልብስ የለበሰው አባቶቻችን እንደዛ ይለብሱ ነበር ድሮ። ማርያም የአባቴ ፎቶ አለ እንዲያውም ድሮ እንደዛ አይነት ልብስ ሲለብስ ጃኒ። አዎ ጃኒ እንዴ ሰው ቀይ ልብስ ይልበስ ቆማጣ